ደህናችሁ ቤተሰቦቻችን በያላችሁበት በጣም ሰላም ደህና እንደሆናችሁ ተስፋ እናደርጋለን። ደህና ሁኑልን። ዛሬ እንግዲህ ቤተሰባችን ሁለተኛ ሜምበር የሆነችው ታሊያ ከኛ ጋር ቪዲዮ ትሰራለች። በጣም ትልቅ ቻሌንጅ አዘጋጅቼላታለሁ። ዛሬ ልለፋ ነው እናት ሳቢዮ ነው አባቷ ካላስለፋት ብሏልና እስቲ ዛሬ የሚሆነው የቪዲዮአችን ዋና ዓላማ ምንድነው? ታሉ ታዲያ 10 ወር እንደሞላች እናውቃለንና አብዛኛውን ጊዜ በሪሰርቹ መሰረት ምን ይላል ከ10 እስከ 12 ያው መነሳት፣ መቆም፣ መራመድ የሚጀምሩበት ወቅት ነው። ስለዚህ ትንሽ ይዞ መቆም ምናምን እየሞከረች ነው። ስለዚህ ዛሬ እኔና ውዷ እንወራረዳለን ማለት ነው። እኔ ምንድነው የምለው ዛሬ እስከ ቀኑ መጨረሻ ድረስ ማማን መራመድ አስጀምራታለሁ። የመጀመሪያ እርምጃዋን ከኔ ጋር ታደርጋለች ማለት ነው። ምን ትያለሽ? እኔ እንደማትሄድ ነው የማውቀው አሁን ላይ ማለት ነው። ከኔ ጋር ነው የምትውለው። ዳዴ በደንብ ነው የምትሄደው፣ በጣም በፈጣን ሁኔታ አሊዛትም። እኔ ራሱ ግን ተነስታ ሶፋ ይዛ ምናምን ትቆማለች እንጂ ለብቻዋ ምናምን ለቃ መሄድ በጣም ገና ናት። ጆኒ በሷ ጊዜ ትንሽ ይሞክራል። ስለዚህ እኔ ደግሞ ከዛ በመነሳት ጆኒ በሷ እድሜ በውፍረትም እንትን ይል ነበር። ሞሮፍ ደግሞ እሱ ካሳካው እሷን ማሳካት ትችላለች። አባት ይህን ነገር ለማሳካት የተለያዩ ትሬኒንግ ይሰጣታል። ብዙ ያዘጋጀውላት የልምምድ ሁኔታዎች አሉ። ስለዚህ በዛ ውስጥ ታልፊያለሽ። ዛሬ ትራመጃለሽ። ምን ትያለሽ? ምን ትያለሽ? ትራመጃለሽ ዛሬ? ማማ ሄሎ ታሊያ ሄሎ። ስለዚህ የምትራመድ ከሆነ ውዷ ታስይዣለሽ። ካልተራመደች የፈለኩትን ቀጣሻለሁ። እኔ ችግር የለውም፣ ግን ካልተራመደች እኔ የምቀጣ ነገር ከባድ ነው የሚሆነው። ትችላለሽ። ስለዚህ ችግር የለውም። ስለዚህ ምንድነው የሚሆነው የኔ ቅጣት? በዚህ ቀን መጨረሻ ካልተራመደች ሙሉ ሳምንቱን ከተራመደች ካልተራመደች ምናምን አይደለም፣ ከተራመደች ሙሉ ሳምንቱን የኔ ምንም እርዳታ ለውዱ አይኖርም ማለት ነው። ልጆቹ በተመለከተ አንፍሪ ችግር የለውም። ሙሉ ሳምንቱን በፈለኩ ወጣለሁ፣ እንደፈለኩ ገባለሁ። ምንም አይነት እርዳታ ከመሳምና ከማቀፍ አንዳንዴ ውጪ ምንም አይነት እርዳታ አላደርግላትም። ለአንድ ሳምንት ነፃ ባለኝ የሚገርም ነገር ነው የምቀጣ። በኋላ ማለት አይቻልም። ቅጣቱ ንገሪኝ፣ ምንድን ነው? አንድ ሳምንት ሙሉ ቤቱን ታጸዳል። ዋት እንጂ ከዛሬ ጀመረ እንጂ እኔ በመከራ የበቀለው ፀጉርሽን ትነጩ እኔን አይቀጣኝም መቼም። ስለዚህ እንደተነጋገርነው ነው። እናንተ ምስክሮቻችሁ ናችሁ። ቪዲዮ ከመጀመሩ በፊት ላይክ፣ ሼር፣ ሰብስክራይብ በማድረግ ፍቅራችሁን አሳዩኝ። እንግዲህ የአባት ጥረት ዛሬ ታያላችሁ። ሳይንሱን ኢንተርኔቱን ያለውን ነገር በማሳካት ጥናት እናደርጋለን ልጃችን ላይ ማለት ነው። ስለዚህ ዛሬ አትሰፍሪኝም። ቴክ 5 ቴክ 5 እንዳታደክምብኝ። ቴክ 5 ዬ